ተንፍሽው አይደለ? ሰው ግን በገንዘብ ከፍሎ ለሐኪም ቤት ከፍሎ ትንፋሽ እንኳን ብሎ እንኳን የሚተነፍስ በጣም ብዙ ሰዎች አሉ። ሰው አመስግኝ ውዴዋ፣ እሺ አመስግኝ። መተንፈሻ ምንለው እኛ በነፃ ነው አይደለ? ለአንድ ሰዓት ስንት ሺህ ብር ነው የሚከፍሉት እነሱ ግን። እሺ አመስግኝ፣ ሁሌ አመስጋኙ። እግዚአብሔር የዛን ሰዓት የተሻለ ነገሮችን ይሰጣቸዋል። እሺ ስንቶቹ ናቸው መስማት እየፈለጉ ማይሰሙ አሉ፣ ማየት እየፈለጉ ማያዩ አሉ፣ መናገር እየፈለጉ ማይናገሩ አሉ፣ መራመድ እየፈለጉ ማይራመዱ አሉ፣ እንደ ጓደኞቻቸው ወጥተው ሰርቶ መግባት እየፈለጉ ማይሰሩ ሐኪም ቤት የተኙ አሉ። እና 10 ዓመት ሙሉ ኦኬ ታሞ አልጋ ላይ የተኙ በጣም ብዙ ሰዎች አሉ። ግን ከእግዚአብሔር ጋር ተጣልተው አያውቁም። ሁሌ አመስግነው ነው የሚኖሩት። አንቺ ግን ስራ እየሰራሽ የፈለግሽውን እያደረግሽ ገንዘብሽን እያገኘሽ አነሰኝ ትያለሽ። ስለዚህ አሁን እንደው ይፈረድበታል። ኦኬ ሁሌ አመስጋኙ ነው። ሁሌ እኔ ወደ ዱባይ መመለሻ ገንዘብ ሳጣ ከኤርፖርት መልሰውኝ ነበረ። ኦኬ አይዲ ስላልነበረኝ ማለት ነው። እና ከኤርፖርት ተመልሼ ቲኬቴ ተቃጠለብኝ እና መመለሻ ብር እንኳን አልነበረኝም። ግን እግዚአብሔር አለ ብዬ ነው በእግዚአብሔር ተጽናንቼ ቁጭ ያልኩት። እና ሁሌ አመስጋኝ መሆን ጥሩ ነው። እግዚአብሔር ግን በራሱ ቀን ወሰደኝ አመጣኝ። ይኸው ዛሬ ላይ ይኸው እግዚአብሔር ይመስገን። እሺ አበድሩኝ ብዬ እንኳን አልናበድርም ብለው ብዙ እንትን የተቹኝ ነበሩ። በነገራችን ላይ ጓደኞቼ ናቸው ምናምን ብዬ የመመለሻ ገንዘብ ሳጣ 15,000 ብር 15,000 ብር እኮ ነው 15,000 ብር መመለሻ ሳጣ እየከፈለልኝ የለም። ብድር እንኳን የሚሰጠኝ አጣው። ኦኬ ሁሉም የለኝም አሉ። እኔ ግን ዛሬ ላይ አንዷን ገንዘብ ጠይቂያት እምቢ አለችኝ። የትኬት መቁረጫ የለኝም አለችኝ ምናምን። እኔ ደግሞ የሆነ ቀን ተቸገረችና የትኬት ሙሉ ቆርጬ ላኳት። ምክንያቱም ለመልካም ላደረገላችሁ ብቻ አይደለም መልካም የምታደርጉት፣ ለገፋችሁና ለበደላችሁ መልካም ማድረግ ነው። እሺ ቀናነት በነገራችን ላይ እና አንዳንድ ጊዜ መች እንደምንኖር አናውቅም። ዛሬ ይሁን ነገ ይሁን ምናምን መች እንደምንሞት አናውቅም። እሺ ሁሌ መልካም ለመስራት ሞክሩ። እኔም እኮ እንደናንተው ነኝ፣ ኃጢአተኛ ነኝ፣ በደለኛ ነኝ ምናምን። ግን በምችሉ አቅሜ አምላኬን የሚያሳዝን ነገር ማድረግ አልፈልግም። ሰው ካልነካኝ ማንም ሰው ጋር መድረስም መንካትም አልፈልግም። እሺ ሰው ነኝ። ሰው ስትነኩኝ ግን ምናምን ልናገራችሁ ምናምን በጣም እናደዳለሁ። ከዛ ውጭ ግን ካልነካችሁኝ አልነካችሁም። እሺ እንደዛ ነው። እኔን 15,000 ብር ነው የከለከለችኝ። እኔ ግን 150,000 ብር ነው የቆረጥኩላት ያለ አንዳንድ ነገር ነው። ኦኬ እንደዛ ነው። ያልፋል። አመሰግናለሁ ይዘርዬ፣ ቴንኪዩ አመሰግናለሁ። የዘሚሄን ተጣልታችሁ ነው? ቆየን እኮ ውዴ፣ ተጣላን ቆየን። በሆነ ነገር ተደበርኩኝ ምናምን ከዛን ተኩ አለቀ ውዴ። እኔ እንቅጭ ሲዳ ምን ያልወድም ነኝ። ሲዳ ነው ማወራችሁ፣ እውነቱን አወራችኋለሁ። አለቀ። ኦኬ በክብሬ የመጣብኝ ሰው ደስ አይለኝም። ክብሩ ይስፋ ለምዳናል ነው ምን ውዴ። አሜን። የቅድሙ ልብስ ስንት ነው? ሄጆ 1550 ድራም። እኔ አልባሻቸው ገብርኤልን ስትዋደዱ ደስ ትሉ ነበር። በነገራችሁ ላይ ምን መሰላችሁ? ጓደኛ ማሞች ከሆናችሁ ከሁሉም ነገሮች በተለይ የክፉ ቀን ከጎንሽ ከሆነ አንድ ሰው የደግ ጊዜማ ሁሉም አለ። የክፉ ቀን ግን ሌሎቹ ሲደራረቡብሽ፣ ሌሎቹ ሲዘምቱብሽ፣ ሌሎቹ ወደ ታች ወደ ላይ ሲያደርጉሽ ኦኬ እሷ ከጎንሽ ሆና መከታ ካልሆነችሽ አጠቅምም ጓደኛ። ኦኬ እንደዛ ነው። ማንም ሰው በችግራችሁ ጊዜ ወይ ደግሞ
ቢያንስ እንኳን ሰው በተነሳባችሁ ጊዜ ሰው የሆናችሁን ሰው መርሳት የለባችሁም በነገራችሁ ላይ። እሺ ይሄንን አምናለሁ። ማንም ሁኚ ማንም ማለት ነው እንጂ ከነሱ ጋር ቁጭ ብሎ የሚበላኝ አልፈልግም። እኔ ሲዳ ነው ምን አልወድም። እኔ ሰው ከወደደኝ ከነጉለቴ ከነማንነቴ እንዲወደኝ እፈልጋለሁ። ካለበለዚያ ግን ባናቶች ተተከሉ ጣጣ የለብኝም። እኔ እኮ ጉለት አለብኝ። ላስቀይማችሁ እችላለሁ፣ ምናምን ላስከፋችሁ እችላለሁ። ሳስከፋችሁ ግን ሳስቀይማችሁም ለምን አስቀየምሽኝ፣ ለምንድን ነው እንደዚህ ያደረግሽኝ ብላችሁ እኔን መጠየቅ መብት አላችሁ። ከዛ በተረፈ ግን ምንም እንኳን ሳትሆኑ ሄዳችሁ ካለ ነው እኔ ደስ አይለኝም። አሁን ማለት ነው አሁን እኔ ምን እንደምፈልግ ታውቃላችሁ? ትንሽ ልሸቅልና ልወጣ ነው ትንሽ ልሸቅ